نلواله وتوحيد الألوهية توحيد الألوهية مالت جمو معناه ملكتو ترقواميو من دنو إفراده اللهم بتشينيا ما درجنو بمن بأفعال العباد بباروت سرا من نتقل اللبت قدم بأفعاله نبر يالنو براسو سرا السم بتشينيا ما درج السم بتشانو ميادر قوبل النبر يقدمو يروب بيجاو بعد بيتنة النسبتانو يهونو دقمو معناه إفراده اللهم بتشينيا ما درجنو من نتقلنو بأفعال العباد بباروت سرا السبتة من اللي يتعلبت كباروت ودي السبب مهد مالتنا كباروت ودي السبب مهد نجد السبتة من ملك اللبت بأفعال العباد التي يأتي أفعال العباد يتقربون بها يمقربوا باتي هونج يمقربوا باتي هونج بس السبتة من الدرجة اللبت مالتنا يتقربون بها يمقربوا باتي هونج بما يقربوا بالنجر شركة مدام بما يقربوا بالنجر عبادة ما تبالي إفراده اللهم بتشينيا مادرك بأفعال العباد بباروت سرا السو من اللي يتعلبت التي ياتي باروت سرا يتقربون بها يمقربوا باتي هونج إليه وديجتا يمقربوا باتي هونج إذا كان كهونا يا نجر مما شرعه الله يقرص أونا الله يركك أو نجر كهونا أدرجوت بلو السو يشرعه كهونا السو بتشا من اللي يتعلبت مالتنا بزاج بباروت سرا لمثال منني مثل عند ولا الله يمقربوا باتي هونج بلنال إذا كان كهونة مما شرعه الله كقرص أونا الله كاركك أو وسط كهونة يا يمتجبروا نجر مالتنا لا الله بتشانو مهون يالبس لمثال كالدعاء دعاني مثل الله سبحانه وتعالى أرقوتال شرعوتال دقمم ودسو مقاربيا نو سلازل السو بتشا مهون አለበት ነው የምትሉት ወደሱ መቃረቢያ መሆኑ አንድ እሱ የቀረጸው መሆኑ ሁለት እነዚህ ሁለቱ ሲገናኙ ነው ወደ ዒባዳነት ደረጃ የሚደርሱት ለጌታ ብቻ መሰጠት አለበት የምንለው ማለት ነው የምንለው በዚህ ነው ከዱዓኢ ዱዓኒ مثل كدعاء دعاني مثل ودعوني أستجب لكم ودعوني أستجب لكم لمنون ترون رياتشون سمع اللهن مفتيه ستع الله ملس ستع الله بلو الله عزوال كعززوا عبادانو مالتهم عزوال ودعوني ولئن سألك أو الدعاء والعبادة يمل الله كالدعاء دعاني مثل والخوف فرهاتني مثل ይሄም ራሱ አላህ አንድ የሸረዐው ነው ሁለተኛ መቃረቢያ ነው ስለዚህ ዒባዳ ነው ኸውፍ እንደ ዒባዳ ሆነ አላህ አዞታል አላህ ያዘዘው ያወደሰው ነገር ዒባዳ ነው አላህ የወደደው ያወደሰው ነገር ያዘዘው ነገር ዒባዳ ነው ይችን ነው መያዝ ያለባችሁ ፎርሙላ ወልኸውፍ ፍርሃት አላህ አዟል ምን ወላ ተኻፉም ወኻፉኒ እኔን ብቻ ፍሩ እነሱን አትፍሩ ብሏል እኔን ብቻ ፍሩ ካለ ዒባዳ ናት ማለት ነው የሚያዘው በዒባዳ ነው እነሱ ስላዘዘ ዒባዳ ነው ስላዘዘበት ዒባዳ ነው ፍርሃት ባይሆን ተፈጥሯዊ ፍርሃት አንበሳ ቢፈራ ውሻ ቢፈራ ሰውዬ የሆነ ነገር ቢፈራ ተጨባጭ የሆነ ነገር ቢፈራ ይሄ ዒባዳ አይባልም የተፈጥሯዊ ፍርሃት ነው ምንም አይደለም አይወቀስም በላኡ ተጨባጭ ከሆነ ማለት ነው የሰው ልጅ ግን የሞተን ከፈራ ወይንም ጂኒን ከፈራ በላኡ ወይንም ደግሞ መከራው ተጨባጭ ያልሆነ ነገር ከፈራ አደጋ ነው ይሄ አደጋ ነው እንደዛ አይሰጥም ስለዚህ ወለኸውፊ ፍርሃትን ይመስል ይሄም መሽሩዕ ነው ለአላህ ብቻ ነው የሚሰጠው ዒባዳ ነው ወረጃእ ተስፋን ይመስል ተስፋም ማድረግ ከአላህ ብቻ ነው የሰው ልጅ በሚችለው ግን ተስፋ ማድረግ እንችላለን ለምሳሌ አባቴ እንደዚህ ሰንቲም ይሰጠኛል ወንድሜ እንደዚህ እርዳታ ያደርግልኛል የሚባለው ነገር ይሄ ተስፋ ሰው በሚችለው ከሰው ተስፋ ብናደርግ ችግር የለም አላህ እንጂ ማንም የማይችለውን ነገር ግን ከሰዎች ማድረግ ሽርክ ነው ስለዚህ አላህ ብቻ የሚችለውን ተስፋ ለሱ ብቻ ከሱ ብቻ ተስፋ ማድረግ ዒባዳ ነው ተስፋ የምንለው እሱ ነው ጀነት ለማግኘት እድሜም ጥሩ ኻቲማ ለማግኘት ልጅ ለማግኘት የተለያዩ አላህ ብቻ የሚችላቸው ድርጊቶች አሉ እነዛን ተስፋ ማድረግ ከጌታችን ይሄ ዒባዳ ነው ከሱ ብቻ ነው ተስፋው ማድረግ ያለብን ዒባዳ ስለሆነ ማለት ነው ይሄም ዒባዳ ነው والمحبة فكرني مثل محبة ودتاني مثل ودتان مراسو عبادان ودتان عبادان ومن الناس كسوتش الله እንወዳለን የሚሉ አሉ ግን ሌሎችንም በጎን ይወዳሉ ስለዚህ እነዛን አውግዟቸው
والخوف فرهاتن يمثل عبادة ነው والرجاء ተስፋን ይመስል عبادة ነው والمحبة محبان ይመስል عبادة ነው محبة ራሱ ለጌታችን ለአላህ ብቻ ነው መሰጠት ያለበት ولكن ይሄ حب ከዒባዳ ጋር የተያያዘች محبة ስለሆነች ነው ከሆነች ነው ወይላ ሰው ዱንያውን ይወዳል ሰው ትዳሩን ይወዳል ሰው ቤተሰቡን ይወዳል ሰው ዱንያውን ሊወድ ይችላል ይቺ ውደታ እምን እስካልደረሰች ድረስ ወደ አደገኛ ደረጃ እስካልደረሰች ድረስ ዒባዳ አትባልም ማለት ነው ያ ተፈጥሯዊ በኔቸር ያለ በተፈጥሮ ያለ ነገር ስለሆነ በተፈጥሮ ያለው ነገር አይደለም ሙግዘት ውስጥ የሚገባው والمحبة محبان ይሄም ዒባዳ ነው ለአላህ ብቻ ነው መሰጠት ያለበት ወذبح እርጅን ይመስል ለአላህ ብቻ ነው መሰጠት ያለበት ወለነ ሶላት ወነሱክ የመሐያ ዒባዳ ነው እሱንም ለአላህ ብቻ ነው መሰጠት ያለበት ወነዝር ስለተን ይመስል ለሱ ብቻ ነው መሰጠት ያለበት ስለተም እንደዚሁ يوفون بالنذر ويخافون من كان شر مستطيرا يوفون بالنذر ስለታቸውን የሚያሟሉ እነዛ ባሮች ብሎ አወድሷቸዋል አላህ ካወደሰው ዒባዳ ነው والاستعانة መታገዝን ይመስል እገዛ መጠየቅን መፈለግን ይመስል ይሄን ስላለበት መፈለግ እያላችሁ ነው የምትፈስሩት ያለባቸው والاستعانة እገዛ መጠየቅን ይመስል ይሄም ዒባዳ ነው እገዛ መጠየቅም ዒባዳ ነው ከአላህ ብቻ ነው መሆን ያለበት እገዛ መጠየቅ የሰው ልጅ በሚችለው ሳብን ጠይቅ ይቻላል ያን ቃምጣ ይሄን አድርግልኝ እንደዛ አድርገ እቃውን አሸካክመኝ እንደዛ አዋጣኝ ሰውዬው በተጨባጭ አጠገባችን ካለ ይቻላል ሰውዬው በተጨባጭ አጠገባችን ካለ የሚችለው ነገር ከሆነ መጠየቅ እንችላለን ችግር የለም ይሄ ዒባዳ አይባልም ወላኪን አላህ ብቻ የሚችለውን ሰውዬው ቢኖርም አላህ ብቻ የሚችለውን ነገር ሰውዬው በህይወት ቢኖር እንኳን አይቻልም ሰው የሚችለው እንኳን ቢሆን ደግሞ ሰውዬው አጠገባችን ካለ ለጋኢብ ከሆነ ወይ የተቀበየ የሞተ ከሆነ ወይ በህይወት ኑሮ ሩቅ ከሆነ አይቻልም አብዱልቃድር ጄላኒ ያችን ነጠላ ጫማ አስተኛ አብዱልቃድር ጄላኒ ይሄን አድርጉልኝ ማለት ይሄን እንኳን ሰው የሚችለውን ራሱ መጠየቅ አንችልም ከነሱ አይቻልም ክልክል ነው ሽርክ ነው ሰው ግን በሚችለው እገዛ መጠየቅ ይቻላል ይሄንን በጥንቃቄ ያዙ والاستعاذة ጥበቃን መፈለግን ይመስል والعصمة هاي العصمة طلب العصمة معناتنا ጥበቃን መፈለግን ይመስል አዲነኝ ብሎ አንዱን ሰው ከሌላ ከጡንቸኛ ወይንም ደግሞ ካውሬ ሩጦ በሆነ በሰውየው ጀርባ ቢዞርና አዲነኝ ቢል ችግር የለም የሰው ልጅ በሚችለው ከሰው ልጅ መከላከል ይቻላል ወላኪን ከጀሃነም አዲነኝ ከእንደዚህ አይነት ከድርቅ አዲነኝ ከሆነ ነገር አዲነኝ ምናምን ተብሎ ወደ ወልዮች የሚሄደው እና ጠብቁና አንተ አድኑን የሚባለው እሱ አይሰራም አላህ ብቻ የሚችለውን ነገር ከአላህ ብቻ ነው መጠየቅ ያለበት ማለት ነው አላህን ብቻ አዲነኝ አላህ ብቻ ሊያድነው የሚችልን ነገር ከሱ ብቻ ነው የሚጠየቀው ያችናት ዒባዳ የምትሆነው ስለዚህ እስቲዓዛ የሚባለው ነገር ዒባዳ ነው ማለት ነው ዒባዳ ነው ከአላህ ብቻ ነው መሆን ያለበት ወልስቲጋሰቲ እስቲጋሳን ይመስል እስቲጋሳም እንደዚሁ ይሄ ደግሞ የኡኡታ ጥሪ ነው እስቲዓዛም አዲኑኝ ነው እስቲጋሳም አዲኑኝ ነው ሁለቱም አዲኑኝ ነው ወላኪን እስቲጋሳ የሚባለው የድንገት ዱብዳ ጊዜ የሚደረገው ድንገት ሰው ሲደነግጥና ገሪብ እንደው ያልጠበቀው ነገር ሲከሰት የሚያደርገው ነው ወይ ድንገት ቤት መቃጠልን ይመስል የሆነ ነገር መድረስን ይመስል የሚያስደነግጥ ነገር መከሰት ይመስል ያ ረሱላህ ወይንም ደግሞ ያ አብዱል ቃድር ጂላኒ ያ ኑር ሁሴን እያሉ የሚሉት ነገር አለ ሲደነግጡ ይሄ ነው ይሄ አደጋ ነው እንደዚህ ጥሪ አይደረግም ያ አላህ ነው ወደ አላህ ነው መደረግ ያለበት እስቲጋሳም ዒባዳ ነው እስቲዓናም ዒባዳ ነው እስቲዓዛም ዒባዳ ናቸው እነዚህ ሁሉም ከአላህ መሆን አለባቸው እስቲጋሳ የሰው ልጅ በሚችለው ሳመጣ እንትን ድረሱልኝ መባል ይችላል አው ሲቃጠል ኦ ማለት ይችላል የሆነ ነገር ሲደርስበት ኦ ሰው የሚያስጠለው ነገር ከሆነ ማለት ነው ከአላህ ብቻ የሚፈልግ ነገር እሱ ብቻ የሚችለው ከሆነ ከጌታችን ብቻ የሚፈልግ ከሆነ ግን እሱ ነው ብቻ ከአላህ ብቻ ነው መፈለግ ያለብን እንጂ ለሰው መስጠት የለብንም ማለት ነው ይሄን እስቲጋሳ እነዚህ ሁሉ ዒባዳ ናቸው ወሶላቲ ሶላትን ይመስል ዒባዳ ናት ወሶሚ ጾምን ይመስል ዒባዳ ናቸው ወልሐጅ ሐጅን ይመስል ዒባዳ ናቸው እነዚህማ የአማል ስራዎች ናቸው የመጡ አርካኑል እስላም የምንላቸው ናቸው ዒባዳ ናቸው ዒባዳ ከሆኑ ደግሞ ለሌላ አይሰጥም ሶላትም ለማንም አይሰጥም ጾምም ለማንም አይጾምም ሐጅም ለማንም አይደረግም ለአላህ ብቻ ነው የሚደረገው ማለት ነው እስቲጋሳ ለመብቃቱ አልነገርኳችሁም እስቲጋሳ ለመብቃቱ ፈስተጋተሁ الذي من شيعته على الذي من عدوه ብሏል فوكزه موسى فاستغاثه الذي من شيعته ከራሳቸው ወገን የሆነው ሙሳን ጠየቀው አዲነኝ ብሎ ከግብጻዊውና እስራኤላዊ ተጣልተው ሙሳ ከተማይቱ ሲገቡ አገኟቸው ሁለት ሰዎች ሲደባደቡ ሙሳ እንትኑን ጠየቁት ማንኛው እንትን ከሳቸው በኩል የሆነው ሰውዬ ሙሳ የግብጻዊው ገደለኝ ናድረስልኝ ብሎ ጠራው ሙሳ መሄድና አቁም ሲለውም ቢያለ መጣው ሞተ በዚህ የተነሳ እና ያጋጣሚ ፈስተጋሰሁ ብሏል ሰው በሚችለው ጥሪ ያደርጋል ማለት ነው ናድረስልኝ ሲለው ሙሳ ይችላሉ መገላገል ስለዚህ የሚችሉትን ነገር ምን አይደለም ማለት ነው ዒባዳ ነው አንዴት ዒባዳ ሆነ አላህ ወድሶታል ኢዝ ተስተጊቱና ግን
አላህን እስቲጋሳ እገዛ ስትጠይቁት ፈስተጃበ ለኩም አኒ ሙምድኩም ቢአልፍ ሚን አልመላኢከቲ ሙርቲፊን የጭንቀት ሰዓት በዛ በድር ወይንም እሁድ ዘመቻ ላይ ጭንቀት በዋጣችሁ ጊዜና ወደኛ ባላችሁ ጊዜ እኛ ደረስንላችሁ ሀጃችሁን ፈጸምን ይላል አላህ። ስለዚህ አወድሶታል ያንን የነሱን ወደሱ እንትን ማለታቸው ወደሱ ኡኡታ ማሰማታቸው። ስለዚህ ዒባዳ ነው። አላህ የወደደውና ያወደሰው ነገር ደግሞ ዒባዳ ነው። እስቲጋሳ ዒባዳ ነው። ከአላህ ብቻ ነው መጠየቅ ያለበት። ወሶላቲ ስግደትን ይመስል፣ ወሶሚ ጾምን ይመስል፣ ወልሐጂ የሐጅ ስነ ስርዓትን ይመስል፣ ወልኢንፋቂ ወጪ ማድረግን ይመስል ፊሰቢልላህ በአላህ መንገድ ላይ ለጂሃድንና ለተለያዩ ለዕልም ለዲዕዋ ለመሳሰሉት ወጪ ማድረግም እሱም ሁሉ ዒባዳ ነው። وكل ሁሉም ما شرعه الله የቀረጸው ሁሉ وأمر به እሱ ያዘዘው ሁሉ لا يشركون مع الله غيره فيه ሁሉም ዒባዳ ነው ማለት ነው። እስካሁን የቆጠርናቸውና وكل ما شرعه الله የቀረጸው وأمر به እሱ ያዘዘው ወይም ደግሞ ወኩሊ ከኋላ ያይዛቸው ወኩሊ ما شرعه الله ማንኛውም አላህ የሸረዐው እነዚህ የቆጠርናቸውና ወኩሊ ما شرعه الله ማንኛውም አላህ ያረቀቀው የቀረጸው ሁሉ ለዚች ኡማ ወይንም ለእንትን ዒባዳ አድርጎ ያመጣው ወአመረ ቢህ ያዘዘው ነገር ሁሉ ዒባዳ ይባላል። لا يشركون مع الله ከአላህ ጋር አያጋሩም غيره ሌላን አያጋሩም አህሉ ሱናዎች فيه በእነዚህ ዒባዳ ብለን በቆጠርናቸው ላይ አያጋሩም لا መለከን መላእክም ይሁን መለከም ሙቀረብ ባለሟል መላእክም ይሁን ወላ ነብይን ሙርሰልም የተላከ መላእክም ይሁን ወላ ወልይም ይሁን አያጋሩም ወላ غيرهم ከዛም ውጭ ያለውን አያጋሩም ለማንም አይሰጡም። እስቲጋሳቸውንም እስቲዓናቸውንም ሶላታቸውንም ሶማቸውንም ዱዓቸውንም ረጃዓቸውንም ኸውፋቸውንም ለአላህ ብቻ ነው የሚያደርጉት። የአህሉ ሱናዎች አንዱ አካሄዳቸው ይሄ ነው ማለት ነው። ይሄ ነው